እስላማዊ ሙዚቃ ምናምን እንደዛ ነው የምለው እንትን እንደዛ ብለው የሚመጡት ሙቤ እስላማዊ ብለው ስያሜ ቢሰጡት መስለም አይችልም። እዚህ ጋር በግልጽ ነው የምናገረው። እነሱ የተለያየ ስያሜ ሰጥተው እስላማዊ ቢያደርጉትም መስለም አይችልም። ምክንያቱም እስልምናና ሙዚቃ የተራራቁ ናቸው። ሊገናኙም በየትኛው መልኩ አደባባይ ላይ እንኳን ውረድ ብትሉ ከእስልምና ጋር መጥቶ አይገጥምም። እስልምና የሚያዘው በነፍስ ወከፍ ፈርዶል አይን ምንድነው? ተውሂድ ነው። አላህ Subhanahu Wa Ta'ala ጥሪትና ጥንፍፍ አድርጎ አምልኮ ለሱ ብቻና ብቻ ማድረግ። አንዳንድ ሰዎች ወላሂ በጣም ለመሸወድ ይሞክራሉ። እንደው ምን ዓሊሙን ብሸውዱት እዚህ ጋር ሙቤ ማወቅ ያለብን ነገር ምን ዓሊሙን እንደው ሐታ ሸፈውዛንን በህይወት ያሉትን ሐፊዘሁላህ ሐይሱ ወራ እኔን ግን ይህን ነሽዳ ሙዚቃ አይደለም ብላችሁ አሸውዱኝም። ምክንያቱም ከመስለሜ በፊት የአርት ሰው ነበርኩ፣ ሙዚቀኛ ነበርኩ። ሁላችሁም ታቁኛላችሁ። ወላሂ ሙቤ የሚገርም ነገር እያንዳንዱ በሜጀር ነው የሚሰማው። መጀመሪያ ግን ወላሂ ሙቤ ነው የምልህ በሜጀር ነው። በቅኝቷ ራሱ እንዳይወጡ እንዴት ይሄ ዲስኬል ምናምን ሲስኬል የሚባለውን ነገር እንዴት ጠብቀው እንደሚሰሯት አውቃለሁ። ሱብሃንአላህ። እሺ ሙአዝን ድሮ እንተዋወቃለን። ከምንተዋወቀው እዚህ ቦታ አይደለም ከየት እንደምጠር ስለምታውቀው አድርሱልኝ። ጀለሶች ነበራችሁ? አዎ ሳሰልም በፊት በቃ የድሮ ጆሲ ብትለው ያቀኛል። እሱ ራሱ በደንብ ነው የሚያቀኝ። ጥንቃቄ አድርጉ። ወላሂ አላህ ልትፈሩ ይገባል። ይኸውላችሁ እንግዲህ እሱን አላህ እስልምናው ፍቆት ሀገር ፍቅር ቲያትር እኮ እዛ ተሂዶ ሽርክ ላይ ወደቀ። ምን እንደሚሰራ ለማን ራሱ ሜጀር አስይዛችሁ በማን ሜጀር እንደው ሲ ሜጀር ዲ ሜጀር የሚለውን እሱን አብጠርጥረን እንገራችሁ እንዴ? ባላገሩ አይዶል መቼም አልሆነም። እዚህ ጋር ጥንቃቄ እናድርግ ወንድሞቼ። እንደው እስላማዊ ነሽዳ ወላሂ አይሰልምም፣ አበደን ነሽዳ አይሰልምም። በግልጽ ነው የምናገረው። መቼውም ቢሆን ወደ እስልምና አምጥታችሁ እንደው ይሄን ምንድነው መነሸደ ፊል እስላም ወዘተ ተብሎ አጅር የመጣበት ነገር የለም። መንቀራ ሐርፈ ሚን ኪታቢላህ አው ከማ ቃል አለይሂ ሰላቱ ወሰላም ሐዲስን ቁርአንን የቀራ አጅር አለው። ቁርአንን እኔ እኮ ወላሂ በጣም የሚያሳዝነኝ ነገር በዚህ አማረ ድምጻችሁ ምን አለ ቁርአንን ብቀሩበት። አንድ ጊዜ የሚያጅበው ነገር የሰርግ ሙዚቃ ይመስል ምንድነው ፕሮግራም ዘጋጅቶ ወላሂ ወሚን አያቲ ያን خلق لكم من انفسكم የሚለውን የቁርአን አንቀጽ ሲቀራ እንደው ቁጭ ብዬ አላህ በሚያውቀው ቁጭ ብዬ ሆነ እንደው በዚህ ድምጹ ምን አለ ቁርአንን በሰባት አይነት አቀራረብ ቢቀራልን ይበቃል። እንደው በዚሁ አጋጣሚ አርቲስት ጓደኞችም ይበቃል እስኪ ማለት ይበቃል። ዱንያ ነው። በተለይም ደግሞ ሙስሊም ተብሎ ወላሂ ህፍረት እኮ ነው ህፍረት። እንዴ አብዱል ኸያር ብለ ሙዚቀኛ እንዴ የኸይር ባሪያ ማለት እኮ ነው። ምን ማለት ነው? አላህ ጥንቃቄ እናድርግ። አላህ Subhanahu Wa Ta'ala በሐላሉ ነው ርዚቅም የሚመጣው። እህት ወንድሞቼ ጥንቃቄ እናድርግ። በሐላሉ ነው ርዚቅ የሚመጣው። አስለን የርዚቅ ምንጩም ደግሞ አላህ Subhanahu Wa Ta'ala መፍራት ነው። ወመን የተቂላ ይጃል ለው መኽረጃ ወየርዙቁሁ ሚን ሐይሱ ላ ያህተሲብ ቃል አላህ ዐዘ ወጀል። በጣም ጥንቃቄ አድርጉ። እኔ ወደ አላህ Subhanahu Wa Ta'ala እንዲመለስ እንጂ ግለሰቡ ጉረቤት ያደለ ምንም አለካ ምንም አልደረሰብኝ አታሙ የምትሉን ሰዎች እኛ ሀሜት ላይ ገንዘቤን አልወሰደ። ነገር ግን ከምንም በላይ ከሙዚቃው ይልቅ እህት ወንድሞቼ እዚህ ጋር ቆም ብላችሁ አዳምጡኝ። ከሙዚቃው ይልቅ እሱ ቁርአንን ሐዲስን ተረድቶ በዚህ መረዋ ድምጹ ቁርአንን ቢቀራ እሱም ተጠቅሞ ሌሎችንም ይጠቅማል። ወንድማችን ተውፊቅ አልሐበሻ ማቀው የለም። ሌሎችም ወንድሞች ወንድማችን መሐመድ ሌሎችም ቃሪዎች አሉ። ወንድማችን አፊፍ እነሱንና መሰል ወንድሞቻችን እንዴት ነው የምንወዳቸው አላህ በሚያውቀው። ወደ ማን ነው እያቀረቡን ያሉት? ወደ አላህ Subhanahu Wa Ta'ala። አስለን ወጣት በእስልምና ህይወቱን ሲመራ ነው ደስ የሚለው። ለዚህ እኮ ነው ነብያችን አለይሂ ሰላቱ ወሰላም ኑሲርቱ ቢሸባብ አሉ፣ በወጣቶች ተረድቻለሁ። ነሰረኒ ሻብ አው ከማ ቃል አለይሂ ሰላቱ ወሰላም ሂነ ከዘለኒ ሹህ ታላላቆች የኔ የእድሜ ጓዶች ሲያስተባብሉኝ ወጣቶች ረዱኝ። ኡሲርቱም የሚል አለ፣ በወጣቶች እድል ተሰጥቻለሁ።
አላህ ሱብሓነሁ ወተዓላም ሁሌም ከምንቀረው ሱረቱል ካፍ ቁጥር 13 ከ14 ላይ እንዲህ ስለ ወጣቶች ታሪክ ያወሳልናል። ነህኑ ነቁሱ ዐለይከ ነባሁም ቢልሐቅ እኛ ባንተ ላይ እውነትን እንተርክልሃለን። ኢነሁም ፊትየቱን አመኑ ቢረቢሂም ወዚድናሁም ሁዳ አለ። እነሆ በጌታቸው ያመኑ ወጣቶች ነበር፣ ከቅናቻ ላይ ቅናቻን ጨመርንላቸው አለ። ርዚቁም አያሳስባችሁት ወንድሞች። እንደው አላህ ሱብሓነሁ ወተዓላን የምትፈራ ነፍስ መጠነኛ ችግር ሊገጥማት ይችላል። ነገር ግን አላህ ሱብሓነሁ ወተዓላ ባሪያውን አያዋርደውም፣ ጥሎ አይጥለውም። አበደን አበደን። ይህ በእርግጠኛ እንደው ከ100% እርግጠኛ ሆኜ መናገር የምችለው ወመን የተቅላ ይጃለው መኽረጃ። ርዚቃችን በዘፈን አይሁን እህት ወንድሞቼ። እኔ አንዳንድ ሰዎች ይገርሙኛል። በቃ ቤተሰብ የምታስተዳድረው በእንደዚህ ነው በሐላል ስሩ። አላህ ሱብሓነሁ ወተዓላ ሐላልን ስሩ እኮ ነው ያለን። ሐራም ሰርታችሁ ቤተሰብ ሐራም ሰርታችሁ ለእናንተ የገቢ ምንጭውን የሚል የቁርአን አንቀጽ አለ እንዴ? በአላህ ምን ማለት ነው? አንዳንድ ጊዜ ልክ የካፊር ጋሻ ጃግሬ እንደው ለካፊሮች ግብአት የምትሆኑ ምን ለመሆን እየታሰበ ነው? አላህን ፍሩ ሪዝቁ ይመጣል አለን። ወየርዙቁ ሚን ሐይሱ ላ ይህተሲብ። ደግሞ እኮ የሚያጅበው ነገር ቢሮ ላይ ተቀጠራችሁ የወር ደመወዛችሁ አይደለም የሚመጣው። ሚን ሐይሱ ላ ይህተሲብ ቀልብ ላይ ሳታስበው የሆነ በሆነ አጋጣሚ አላህ ሱብሓነሁ ወተዓላ ይወፍቀናል ኸይርን ነገር አድዋፈ ሙድዋፋ ሆነን እንኖራለን። ከምን ጠብቀው በላይ እያየነው አይደለ? በወንጀል እንዲህ ተጨማልቀን እንኳን አላህ ሱብሓነሁ ወተዓላ ስንት መስዋዕት የሚከፍሉልኝ እህት ወንድሞች አሉ መሰለ ወንድሜ ቦቤ። አላህ በሚያውቀው በወንጀል ተጨማልቄ እያለሁ አላህ ሱብሓነሁ ወተዓላ ግን ጥሎ አልጣለኝም። ከካፊሮች እጅም ስወድቅ እነሱ ገደል ነው ሲሉ አላህ ሱብሓነሁ ወተዓላ ሕያው አድርጎኝ ስንትና ስንት ፈተናዎች አልፎ አላህ ሱብሓነሁ ወተዓላ ይዞኛል። እንግዲህ ከወንጀሌ ጋር ማለት ነው። እንዴ በባለፈው ወንድሜ ሙቤ ቤት ስንትና ስንት መስዋዕት የከፈሉ እህት ወንድሞች አሉ። ኩላሊት ፌል ቢያደርግ የኔ ይተካል የኔ ንቅለን ተከላ ይሆናል ያሉኝ ሰዎች እኮ አሉ። ወደ 5 ሰዎች አላህን ከፈር እንደው በዚህ ሁኔታ እንደዚህ ከሆነ አላህ ሱብሓነሁ ወተዓላ እንደው ብፈራማ እዚህ ዱንያ ላይ ራሱ ጀነት ያረግልኛል እስከ ማለት ደረጃ ደርሻለሁ። በእርግጥ ዱንያ መሰጠቱ አንድ ሰው የአላህ ሱብሓነሁ ወተዓላ ውዴታን አያረጋግጥም፣ ምክንያቱም ለካፊርም ስለሚሰጠው። ግን አደራ እምላችሁ ነገር እህት ወንድሞቼ በወጣትነታችሁ የሆነ ለእስልምና መልካምን አሻራ እናስቀምጥ። ለዚህ ነው ሐሰኑል በስሪ አንጋፋው ታቢይ እንዲህ ይላሉ፣ መን አህሰነ ኢባዳተ አላህ ፊ ሸባቢሂ የአምልኮ ዘርፎችን ለአላህ ሱብሓነሁ ወተዓላ አድርጎ ለአላህ ሱብሓነሁ ወተዓላ ያሳመረ በኢኽላስ አጣኡ አላሁል ሂክማ ዒንደ ኪበሪ ሲኒሂ ይላሉ። አላህ ሱብሓነሁ ወተዓላ ምንድነው ይሄ እርጅና ሲደርስ በወጣትነቱ በመልካም ነገር አሳልፎ እርጅና ላይ ሲደርስ አጣኡ አላሁል ሂክማ ዒንደ ኪበሪ ሲኒሂ ከማ ቃል አክሰሩል ሙፈሲሪን አይ ሁስነል ሐቲማ አሉ። አላህ ሱብሓነሁ ወተዓላ ወጣትነቱ ታይቶለት በወጣትነቱ ያስቀመጠው መልካም አካውንት ታይቶለት አላህ ሱብሓነሁ ወተዓላ መልካም ፍጻሜ ሁስነል ሐቲማን ይወፍቀዋል። አረቦች አሻቡ አለነሻ ይላሉ። አንድ ወጣት ባደገበት ላይ ነው። ይሄ የሙዚቃ ህይወት ማለት በጣም አደጋ ነው እህት ወንድሞቼ። ወላሂ ሙዚቃ የሚያዳምጥ ሰው ወደ ሙናፊቆች የተጠጋ ነው ይላሉ ኢብኑል ቀይም። ፈኢነል ጊና ቱንቢቱ ኒፋቅ ይላሉ። ንፍቅናን ያበቅላል። ሰለፎች ይጠሉታል ይህንን ነገር። በሪዱ ዚና ለዚና ራሱ በርከፋች ነው። ስለነበርኩበት ስለማቀው ነው። እኔ ይሄን በሙዚቃ ምርክ የሚሉ ስምጥ የሚሉ ተለዙዝ በዛ ውስጥ ጥፍጥናን የሚያጣጥሙ ሰዎች ልባቸው በጣም አደጋ ነው። በጣም አደጋ ውስጥ ነው ያለን። ስለነበርኩበት አደራላችኋለሁ እህት ወንድሞቼ። አንድ የሳውዲ ሼህ አጋጣሚ ያኔ ዱባይ በሄድኩበት ካነ ፈናነ ነስራንየን ሙገኒየን የሚለውን አይቶ ሻዳ ወረቀቴ ላይ እኔ ወንድም ሰልማን አለኝ። ምን ሚል ካነ ፈናነ ሙገኒየን ይላል። ነስራንየን እንትን የሆነ አቡ ያሲር የጻፈልኝ ተቅሪዝ ነበርና ያው ከመስለሙ በፊት ወንድም ሰልማን ካነ ፈናነ ነስራንየን ሙገኒየን ምናምን የሚለውን አየና ያ አኺ ሰልማን አለኝ አላህ ሱብሓነሁ ወተዓላ
ሁለት ትልልቅ ጸጋዎችን ለግሷል አለኝ። አንደኛው አን ሀዳከ ሊልኢስላም ወደ እስልምና ይመራህ አለ። ሲቀጥልም እዛ ከሙዚቃ ህይወት ያወጣህ እኔ ስለነበርኩበት ምን ያክል ንፍቅኔን አውቀው ነበር አለኝ። ከመቶበቴ ከ10 ዓመት በፊት በነሽዳ ተሸጋገርኩት እያልኩኝ በግልጽ ይሄ ሙዚቃዎችን ማለት ጀመርኩ። የሚገርም ነገር ያችን ከሻሃዳዬ ሁሉ ያችን እያለቀሰ ዱዓ ያረግልኝ ነበር። በቃ እንደው አላህ Subhanahu Wa Ta'ala ከትልቁ ነገር ነው። እኔ ከኩፍር ማስበልጨ በንፍቅና በሙናፊቆች ነው የምሰለው የነበርኩበትን ስለማቃለ ወከዛሊከ አነ ከዛሊክ እኔም እንደዚህ ነበርኩ። ስለ ፈጣሪ ትዝ ብሎኛ አቀም እኮ ያኔ ስለ ፍጡር ነው የምመሰጠው። ሰዎች ደግሞ ልባቸውን ወደ አላህ Subhanahu Wa Ta'ala እንዲያንጠለጥሉ የአምልኮ ዘርፎችን ለሱ ብቻ እንዲያደርጉ ተውሂድ ሱናን እንዲይዙ ከሽርክ ከቢዳ እንዲርቁ ሲያደርግ እንጂ ምንም አጅር በሌለው ጉዳይ ላይ ጥንቃቄ አድርጉት ወንድሞቼ። ይሄ ከባድ በሽታ ነው። ይሄ በነሽዳ ብለን ወደ ሙዚቃ የምንሄደው ከባድ በሽታ ነው። ስለነበርኩበት የበሽታውን ግዝፈት አውቀዋለሁ። ሀታ እንደው ኺላፍ እንኳን ቢኖረው ወንድሞቼ መራቅ እኮ ነው ያለብን ያን ጉዳይ። ኺላፍ እንኳን ቢኖረው ሰለፎች ጋር በምናይበት ጊዜ አብዛኛ ሐራም ነገራቶችን ይርቃሉ። አብዛኛ ሐራም ነገራቶችን ምክንያቱም አላህ Subhanahu Wa Ta'ala ከመፍራታቸው የተነሳ ነው። እኛ ደግሞ ግልጽ አይኑን ያፈጠተ ስህተት ነው ተብለን እዛ ነገር ላይ ተሸጁ ጀግና መሆን ምን ይባላል? ጥንቃቄ እናድርግ። ብዙ ፎሎወር ያላችሁ ወንድሞቼ ኡማው ተውሂድን የተጠማ ነው። ኡማው በመዳፋችሁ እጅ እንዳለ ቁጠሩት። ተውሂድን አስተምሩት። ለዚህን ያህል ግንባታ ለሙዚቃ ግንባታ አይከብድም ባላህ። አሁን ይሄ አጅር እስኪ ኦኬ ለምሳሌ ያክል አሁን ለነሽደው ምናምን ያዋጡ አሁን አጅራቸው ሙዷፋ ነው የሚሆነው ባላህ። ዱንያ ሄራ የማይቋረጥ ሰደቀተል ጃሪያ ነው የሚሆነው። ጥንቃቄ እናድርግ ወንድሞቼ፣ ጥንቃቄ እናድርግ። አወለን አለይኩም ቢልዕልም በእውቀት ላይ አደራ አላችኋለሁ ከነፍሴ ጀምሮ። ምክንያቱም አላህ Subhanahu Wa Ta'ala ለነብያችን አለይሂ ሰላቱ ወሰላም ሌላ ነገር ጠይቀኛል፣ ሌላን የሀብት ንብረት ጠይቀኛል አላቸውም። ወቁር ረቢ ዝድኒ ኢልማ ጌታዬ ሆይ እውቀትን ጨምርልኝ በል ነው ያላቸው። ይሄኛ በነሽዳ በምናምን አላህን አንፈረውም። ግልጽ ነው የምነግራችሁት ወንድሞቼ። ለዚህ እኮ ነው አላህ Subhanahu Wa Ta'ala እነዚህ እውቀት የተሰጡት ሰዎች እነማን ናቸው ሲባል አላህ Subhanahu Wa Ta'ala እንዲገልጿቸዋል። ኢነማ የኽሸላህ ሚን ዒባዲሂ አልዑለማ። እነዚህ አላህ Subhanahu Wa Ta'ala የሚፈሩት ከባሪዎቹ መካከል ዑለሞች ናቸው። ምክንያቱም ዑለሞች አላህ Subhanahu Wa Ta'ala በስሙም በባህሪው በማንነቱ ያውቁታል፣ በደንብ ያውቁታል። ለአላህ Subhanahu Wa Ta'ala አዞማ ልቅና ክብር እሱን ይፈሩታል። በጥቅሉ አላህ Subhanahu Wa Ta'ala ገልጿቸዋል። እንደው እስላማዊ ዕውቀትን ብንማረው ለኛም ጥቅም አለው። ዱንያ ሄራ ላይም እኮ ዒዝ አለ እኮ አላህ Subhanahu Wa Ta'ala እኮ ሙዷፋ የሆነ አጅር እኮ አለው ይሰጠናል። يرفع الله الذين آمنوا منكم አለ والذين اوتوا العلم درجات ከናንተ አመኑትን ሰዎች በደረጃ ያበልጣል አለ። እንዲሁም ዕውቀት የተሰጡትን ሰዎች አስለን እንደ ንጽጽር ካየነው ከስረ መሰረቱ ቁል ሀል የስተዊ الذين يعلمون والذين لا يعلمون انما يتذكر اولو الالباب አለ። እነዛ የሚያውቁ ሰዎችና የማያውቁ ሰዎች እኩል ናቸው ነው? ላ እነዛ አላህን የሚፈሩት ምንድናቸው? ኡሉል አልባብ ኡሉል አብሷር። ስለዚህ ትክክለኛ ልቅናን የፈለገ እንደ ዑለሞች አላህ Subhanahu Wa Ta'ala እንደገለጻቸው ባሪዎች መሆን የፈለገ አለይኩም ቢልዕልም አደራችሁ። ሰደቀተል ጃሪያ ብሎ ማለት በእውቀት ያሳለፍ ነው። ለእውቀት ሴታፑን ያመቻቸ ነው። መድረሳ መድረሳ ላይ እስኪ ትጉልን እዛ ጋር እስኪ ብዙ የሱና ኪታቦችን ቁርአንን ኩቱቡ ሲታን እስኪ አዳርሱልን። ስንትና ስንት ዑለሞች አሉ መሰለ ሙቤ ወላሂ መክተባ ቤት ሄደው በጣም ከሚያሳዝኑኝ ነገር አይናቸው ተንቀዋሉ ብር ቸግሯቸው
አንድ ኪታብን አይተው መጨረሻ አንብበው ይወጣሉ። በቃ ወላሂ እኔ ብዙ ጊዜ አላቅሷ አዲስ አበባ ማለት ነው አልተዋ መክተባ ቤት ስሄድ የሚያጋጥሙኝ የክፍለ ሀገር ኡስታዞች ናቸው። ያዩትና ወላሂ በቃ ከንፈራቸው መጠው ይወጣሉ። ለነዚህ ሰዎች እኮ ከኢልም የበለጠ ልቅና የለም።